ሽኝ ናቸው የተሳካላቸው የቢዝነስ ሰው ናቸው ያልኩሽ እና ታዲያ ምን ላርጋችሁ እሺ ደግሞ አንዳንዴ ታበጇለሽ ምን ያህል አብሬያቸው ልሰራ እንደምጓጓው ያውቅሽ እና ምን ላርጋቸው ትያለሽ ሰላም ረባከና ቀበል ሰውዬ እናትና አባትን የጋብቻ ስነ ስርዓት እኮ የምታከብር ሳይሆን ሙት ዓመት የምትዘክረው የምትመስለው ሄሎ አለቃ ምን አይደለም ፎቶ ቤቶቹ ስላላደረሱልኝ እኮ ነው አሁን እዛ ነው ያለው ደደብ ያልኩን አላልከኝም አይደል አዎ ብሩኬ እንደማይሳካልኝ እኮ ነግሬኝ አሁን እየሰራ ነው ያለነው ሳይሳቸውና የጓደኛቸው አቤት ለጓደኛቸው ያላቸው ፍቅር ብታይ በጣም ነው የምትገረመው አለባቸው ከጭቀብኝ እኔ እኮ እዚህ የተገኘሁት መኖርሽ ይጠቅመኛል ስላልከኝ ብቻ ነው እሺ በቃ እሺ ስለነሱ መስማት ምንም እንደማይጠቅም ተረዳናት እሺ 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 እኔ ጌታ ወዲን በጣም ፍራት እያለኝ ለምን ግን ሌላ ቀን አልሰራ አይዞሽ እንጂ ነካሽ ጭንሽ ላይ ለወጣች ትንሽዬ ነገር ይሄን ያህል ትፈራለሽ በእናትሽ እሺ በለው ልጅ ከቅድም ጀምሮ ባይኔ ላይ ይሁን ሚስቴ ስለት ስለምትፈሪ እኮ ነው እንጂ እኮ ምንም የሚያስፈራ ነገር የለም ግድ የለም ኦፕሬሽኑን እንደጨረሽ በቀጥታ ወስጄ በፍጥነት ይዤሽ እሄዳለሁ እሺ አይዞሽ ሚስቴ አይዞሽ